ባይቢ ሰሞኑን እንግዲህ አዲስ የመጣ አጀንዳ ለዘውጁና በዚህ ዙሪያ ላይ እንግዲህ ሁሱ ላይ በነበረበት ሰዓት እህቶቻችን ገብተው ጥያቄ ጠይቀዋል። ሁሱ ምንድነው መልሱ በዚህ ጉዳይ ላይ የሚለውን አብረን ሰምተን እንመጣለን። እኔም መልእክት አለኝ። ሁሱ እንስማ። የምናለቅሰው አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሄዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ። ላኢላሃ ኢለላህ ስልክ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ ትገኙ ሙስሊሞች ስለ ዲን አታስተምረው። የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደለ? ፍቱ ሙስሊሙን ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። አሁን ይሄን እንሰራለን የምትሉ ዳኢዎች ዱዓት ካላችሁ አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ እሱ እዚህ ላይ እኔ ተጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ የሚገባውበት ጥያቄ ነበር። የምን ተፍሲር ናቸው? ዘመናዊ ጀንጀና መንገድ መክፈሻ ሸሪዓዊ ዘመናዊ መጀረጀኛ መንገድ። ለማንኛውም ከእንዲህ አይነት ነገር እንደሰማችሁት ነው። በኢንቦክስ ጀንጀና ብትሉት ይሻላል። እዛው ይታወቃሉ። ከዛ በኋላ ኢንቦክስ ላይ አውሩ ይባላሉ። እንዴት ነው አንድ ሴትና አንድ ወንድ ከተቀመጡ ሶስተኛው ሸይጣን አይደለ እንዴ? ሴት ልጅ የተከበረች ናት። አንድ ሴት ልጅ አንድ ወንድ ልጅ ማግባት ሲፈልጋት ቤተሰቦቿ ጋር ሂዶ በስነ ስርዓት ጠይቆ ከቤቷ በክብር ነው ይዟት የሚሄደው። እንደዚህ ኢንቦክስ ላይ ሂዶ ተጀንጅኗት ወይ ወደ ሌላ ነገር ስንት ነገር። እኔን ግን አንድ ነገር ልንገራችሁ። ነገ እንደዚህ ኢንቦክስ ላይ ሄዳችሁ ተጀናጅ ብራችሁ ተበልታችሁ ወይ የሆነ ነገር ናችሁ እኔ ጋር እንዳትመጡ። እዛ የዳራችሁ ሰዎች ጋር እነሱ ጋር ሄዱና እዛው ችግራችሁን ፍቱ። ወደኛ እንዳትመጡ እና በዚህ ጉዳይ ላይ ዑለማዎች፣ ኡስታዞች በደንብ መልእክት ማስተላለፍ አለባችሁ። ይሄ በጣም የሚያሳዝን ነገር ነው እና ስለዚህ ኡስታዞች፣ ዑለማዎች በዚህ ጉዳይ ላይ በደንብ መልእክት አስተላልፉ። በዚህ ጉዳይ ላይ ደርስጡ። ይሄ ነገር እንዴት ይታያል የሚለው ቪዲዮን ሼር አድርጉልኝ፣ ዱዊት አድርጉት፣ ሼር አድርጉት በደንብ